ግራፍ እንደሚያሳየው ከሁለት አስርተ ዓመታት አንጻራዊ ሰላም በኋላ የትጥቅ ግጭቶች በቁጥር መጨመር ጀምረዋል። ሀገራትም በከፍተኛ ሁኔታ ወደ ጦር ኃይላቸው ገንዘባቸውን እያፈሰሱ ነው። በፈረንጆቹ 2023 ብቻ የዓለማችን ሀገራት ለመከላከያ ኃይላቸው ያወጡት ገንዘብ $2.4 ትሪሊዮን ይደርሳል። ብዙዎቻችን ስለ ጦርነት ስናስብ ቀድሞ ወደ ህሊናችን የሚመጣው ጦርነቱ በሰዎች ሕይወት ላይ የሚያስከትለው ውጥንቅጥ ነው። ነገር ግን ገንዘብ የጦርነቱን መነሻ፣ አሸናፊውንና ከጦርነቱ በኋላ ሀገራቱ እንዴት እንደሚቀጥሉ ይወስናል። ሀገራት ወደ ጦርነት ለመግባት ሲወስኑ ሀብታቸውን በቅድሚያ ወደ ጦራቸው ለማዞር ይገደዳሉ። ይህንን የበለጠ ለመረዳት ታዋቂውን የቂቤና ጦር መሳሪያ ንጽጽር የምጣኔ ሀብት ሞዴል መጠቀም እንችላለን። እንደዚህ ሞዴል ከሆነ ሀገራት ለጦር የሚመድቡት ወጪ ከፍ ባለ ቁጥር ለህዝባቸው የሚሰጡት ማህበራዊ ድጋፍ ይቀንሳል። ጦርነት ከሚጠይቀው ወጪ አንጻር ይህ ትልቅ ኪሳራ ነው። ለምሳሌ የአንድ ጸረ ታንክ ሚሳኤል ዋጋ $178,000 የአሜሪካ ዶላር አካባቢ ነው። በሩሲያ ዩክሬን ጦርነት ከ10,000 በላይ ሚሳኤሎች ዩክሬን ከአሜሪካ ተበርክቶላታል። ይህንን ወደ ገንዘብ ስንቀይረው $1.7 ቢሊዮን ይደርሳል። የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ቢሮ በፈረንጆቹ 2018 እንዳወጣው ሪፖርት በዚያው ዓመት በዓለማችን በተመዘገቡ ግጭቶች ወጪ የተደረገው ገንዘብ $14.3 ትሪሊዮን ነበር። ይህ ደግሞ አጠቃላይ የዓለም ሀገራት ከነበራቸው ጥቅል ምርት 12.6 በመቶ ይደርሳል። በ2022 ይህ ቁጥር ወደ $17.5 ትሪሊዮን አድጓል። ይህም ማለት የአጠቃላይ የዓለም ሀገራት የነበራቸው ሀገራዊ ምርት 17.3 በመቶ ነው። አንድ ሀገር ትኩረቷን ከፍተኛ ወጪና የሰው ኃይል ወደሚጠይቀው ወደ ጦርነት ማዞር በጀመረችበት ቅጽበት ምግብ እና ሌሎች አስፈላጊ ግብዓቶችን የማቅረብ አቅሟ መቀነስ ይጀምራል። ይህ ደግሞ የግብዓቶች ዋጋ እንዲጨምር ያደርጋል። ድንገተኛ የዋጋ ጭማሪ ህገወጥ ኢኮኖሚያዊ እንቅስቃሴዎች እንዲበዙ በርን ይከፍታል። ለዚህ ጥሩ ማሳያ የምትሆነን የመን ነች። ከፈረንጆቹ 2014 ጀምሮ በግጭት በምትታመሰው የመን የዕለት ግብዓት የሆኑ ነዳጅና ሸቀጦች ሳይቀሩ በህገወጦች ቁጥጥር ስር ነው የሚገኙ። ነዳጅ በየመንገዱ በተጋነነ ዋጋ ሲቸበቸብ ማየትም የተለመደ ክስተት ነው። ሀገራት ጦርነትን በገንዘብ ለመደጎም 3 መንገዶችን ይጠቀማሉ። እነዚህም ግብር፣ ብድርና የገንዘብ ህትመት ናቸው። የግብር ገቢን ለጦርነት መጠቀም ከጥንት ሮማውያን ጀምሮ የተለመደ አካሄድ ነው። በ2024 ሩሲያ በ25 ዓመታት ውስጥ ከፍተኛ የተባለውን የግብር ጭማሪ ይፋ አድርጋለች። ሁለተኛው የመንግስታት ጦርነት መደጎሚያ መንገድ ብድር ነው። ለምሳሌ የጀርመን ናዚ ጦር ግሪክን በተቆጣጠረበት ወቅት የግሪክ ብሔራዊ ባንክን 476 ሚሊዮን የግሪክ ገንዘብ እንዲያበድረው አስገድዶት ነበር። ሀገራት ከህዝባቸውም ሆነ ከውጭ መንግስታት ጦርነታቸውን ለመደገፍ መበደራቸው የተለመደ ክስተት ነው። ሶስተኛ የጦርነት መደጎሚያ መንገድ ገንዘብን ማተም ነው። ይህ አደገኛ መንገድ ለተጋነነ የዋጋ ግሽበት በሩን ይከፍታል። በ1923 መጀመሪያ በጀርመን የአንድ ዳቦ ዋጋ 250 የጀርመን ማርክ ይሸጥ የነበረ ሲሆን ከ8 ወራት በኋላ ግን ዋጋው 200 ትሪሊየን ማርክ ደርሶ ነበር። የህዝብ ሀብት የጦርነት ዋና ግብዓት በመሆኑ ለማህበረሰቡ አክሳሪ ይሁን እንጂ የጦር መሳሪያ ለሚያመርቱ ድርጅቶች ጦርነት ሰርግና ምላሻቸው ነው። በሁለቱ የዓለም ጦርነቶች የፈረንሳዩ ተሽከርካሪ አምራች ሬኖ እና የአሜሪካው ቴክኖሎጂ ድርጅት IBM ከፍተኛ ትርፍን አጋብሰዋል። በመጀመሪያው የዓለም ጦርነት ሬኖ ከመኪና ምርት ወደ ጦር ተሽከርካሪ አምራችነት ፊቱን በማዞር በ5 ዓመታት ብቻ ገቢውን በ4 እጥፍ አሳድጓል። በሁለተኛው የዓለም ጦርነት ደግሞ የአሜሪካው ቴክኖሎጂ ድርጅት IBM የጦር መሳሪያዎችን በማምረት በ1939 ያስገባ የነበረውን $38 ሚሊዮን በ6 ዓመታት ውስጥ ብቻ $138 ሚሊዮን ማድረስ ችሏል። ከየካቲት 2022 ጀምሮ ጦርነት ውስጥ ያለችው ሩሲያ መጀመሪያ አካባቢ ከማዕቀብና የጦር ወጪ ጋር ተያይዞ ምጣኔ ሀብቷ መቀዛቀዝ ቢጀምርም 2024 ወደ ቀድሞ እድገቷ ተመልሳለች። የምጣኔ ሀብት ባለሙያዎች ግን የዚህ አይነቱን እድገት የሰባራ መስኮት ተቃርኖ ይሉታል። እንደ ባለሙያዎቹ ከሆነ ምንም እንኳን የተሰበረ መስታወት መጠገን ስራ ቢመስልም መስታወቱን ለመጠገን የተጠቀምነው የሰው ጉልበት እና ቁሳቁስ መስታወቱ ሳይሰበር ለሌላ ለተሻለ ተግባር መዋል ይችሉ ነበር። ጦርነት ከወጪ ቀሪ ትርፉ ኪሳራ ነው።